ለመጨረሻ ጊዜ የአይን ፍቅር የያዘህን ሰሞን ታስታውሰዋለህ? እሱ አካባቢ ስትሆን ኩልና ማራኪ ለመምሰል ሞክራለህ፣ ግን የሚደብርና ደስ የማይል ሰው ነበር የምትመስለው። እነዚህን ስለ ግርማ ሞገስና ስለ መማረክ ጥበብ የተጻፉ ጥናቶችና መጻሕፍትን ብታነብ ኖሮ ይህ ሁላ ባልተፈጠረ ነበር። ግን እድለኛ ስለሆንክ ጊዜው ሳይረፍድ እኔ ሁሉንም አጠቃልዬ በአንድ ቪዲዮ አስረዳካለሁ። አየህ፣ ሰዎችን ማራኪ ከመሆን የሚያግዷቸው 4 ትልቅ መሰናክሎች አሉ። እናም እኔ ለእያንዳንዱ የሚሆን መፍትሄ አዘጋጅቻለሁ። እናም ካንተ የሚጠበቀው ላይክና ሰብስክራይብ በማድረግ የዚህ ጠንካራ ቤተሰብ አንድ አባል መሆን ነው። መሰናክል ቁጥር 1፣ አስቀያሚ ስለሆንኩ ቢሆንስ? በዚህ ባለንበት ዘመን ሁሉም ሰው በሚባል ደረጃ ግርማ ሞገስ እንዳለ መልክ ነው ብለው ያስባሉ። ግን እኔ ስለ ጆቫኒ ካሳኖቫ ልንገራችሁ። ይህ ሰው 3 መሰረታዊ ችግሮች ነበሩበት። አስቀያሚ ነበር፣ ድሃ ነው እና ሲበዛ ሰነፍ ነበር። ነገር ግን ከሰዎች ጋር እንዴት መግባባት እንዳለበት በደንብ ያውቃል፣ በተለይ ከሴቶች ጋር። አየህ፣ አብዛኛው ዴቶቹ ላይ የሚጠቀመው አንድ ስልት ነበር። እሱ በነበረበት ሰዓት ሴቶች የፈለገ ቢማሩ ለነበራቸው ብልሃት ማንም እንደማያደንቃቸው ያውቅ ነበር። እናም ይህንን ነበር ጥቅም ላይ ያዋለው። ሁሌ ሴቶችን በሚያወራበት ጊዜ ስለ ጭንቅላቷ ያደንቃታል። አብዛኛውን ጊዜ በእሱ ትሳባለች፣ ይህም አብረ ወሲብ እንድትፈጽም ይገፋፋታል። ይህ ቴክኒክ በውጭው ዓለም ኢንቨርትድ ቮልነራቢሊቲ ይባላል። ሰዎች በራሳቸው የማይተማመኑበት ወይም የሚያፍሩበት ነገር ላይ ሲደነቁ ይወዳሉ። ለምሳሌ በተወላገደ ጥርሷ ምክንያት በምታደርገው ብሬስ የምትሸማቀቀ ሴት ብታዋራት ፈገግታዋን ብቻ በማድነቅ እንድትደሰትና በአንተ እንድትሰማ ማድረግ ትችላለህ። ግን ስለምታፍርበት ነገር ምንም ነገር ካላወቅስ? አየህ፣ ካሳኖቫም ለዚህኛው ሌላ ዘዴ ነበረው፣ በኮንፊደንስ ፍሊፕ። ሁልጊዜ አዲስ ሰው ሲተዋወቅ የሆነ ነገር ያደርጋል። ግልምጫ በሚመስል መልኩ በአይኑ ከታች ወደ ላይ ያያቸዋል። ከዛም ወደ ፈገግታና ደስ ወደሚል አስተያየት ይለውጠዋል። ልክ ፊት ለፊቱ የተቀመጠው ሰው ፈተናውን ያለፈ እንዲመስል። አያችሁ፣ ብዙ የሳይኮሎጂ ጥናቶች የሚያሳዩት አንድ ነገር አለ። ሰዎች ከመጀመሪያው ጀምሮ ከሚወዱን ይልቅ ጠልተውን በኋላ ወደ መውደድ ሲለወጡ የበለጠ በእነሱ እንሳባለን። ነገር ግን ይህ ቴክኒክ እንዲሰራ ከፈለጋችሁ በጣም ኮንፊደንት ልትሆኑ ይገባል። ይህ ደግሞ ወደ ሁለተኛው መሰናክል ይመራናል። በራስ መተማመን ስለሌለኝ ቢሆንስ? አውቃለሁ በኦንላይን የሰማቸው ስለ በራስ መተማመን የሚያወሩ ዘዴዎች እሷ ባለች ቅጽበት ከአይምሮ ይጠፋሉ። ያው ግዴታ ትልቅ በራስ መተማመን ሊኖርህ አይገባም። በራስ እንደምትተማመን ካስመሰልክ በቂ ነው። ጥናቶች እንደሚያሳዩት ከሆነ ማራኪ የሚባሉ ሰዎች በአብዛኛው ያላቸው አንድ ነገር አለ፣ ፕሬዳተር ካልም፣ ወይም በቀጥታ በአማርኛ ስናወርደው የአዳኝ እርጋታ ይሆናል። ይህንን ተፈጥሮ ላይ በደንብ ማስተዋል ትችላላችሁ። ለምሳሌ ሚዳቆችን ብንወስድ ከሚያድኗቸው እንስሶች በቶሎ ማምለጥ ስላለባቸው አይናቸውን ያንከራትታሉ። አንገታቸውና አካላቸውን በየሰዓቱ አቅጣጫ እንደቀየረ ነው። አንተም ሴቶች አካባቢ ነርቨስ ስትሆን እንደዚህ ነው የምትመስለው። በሌላ በኩል ደግሞ አንበሳ በቀስታና በእርጋታ ነው የሚንቀሳቀሰው፣ ምክንያቱም የመጨረሻው የጫካ አዳኞች እንደሆኑ ስለሚያውቁ። ታዲያ አንተ እንዴት ነው ከሚዳቆ ወደ አንበሳ የምትቀየረው? መጀመሪያ ድምፅህን አስተካክለው። አሁን አንድ ነገር እንድታደርግ እፈልጋለሁ። ቪዲዮውን ፓውዝ ታደርግና አፍንጫህን ትይዛለህ። ከዛም ለማውራት ሞክር። እንግዳ የሆነ ድምፅ ማውጣት ከጀመርክ ምክንያቱ ከአንገትህ ስለምታወራ ነው። አሁንም እንደገና ሞክር። ቪዲዮን ፓውዝ አድርግና አፍንጫህን ያዝ። ግን በአሁኑ ሰዓት ከደረት እንደምታወራ አድርጋ አስብ። አየህ፣ ይህንን ቀላል ትሪክ በመጠቀም ብቻ ማራኪና ጎርናና የሆነ ድምፅ አገኘህ ማለት ነው። ነገር ግን ጎርናና ድምፅ የወሬን ፍጥነት እንዴት እንደምትቆጣጠር ካላወቅ ምንም ጥቅም የለውም። ደስ የሚለው ነገር ግን ለሱም ሌላ ዘዴ አለ። አብዛኛው አረፍተ ነገር ስንናገር በሁለት የተለያየ ፍጥነት ነው። የመጀመሪያው ግማሽ በተለመደው ፍጥነት ነው። ከዛም ሁለተኛው ግማሽ ላይ ማፍጠን እንጀምራለን። ይህም የሚፈጠረው አብዛኞቻችን ላንሰማ እንችላለን የሚል መሰረታዊ ፍርሃት በውስጣችን ስላለ ነው። ስለዚህ ይህንን ከምታደርግ የመጀመሪያውን ግማሽ በኖርማል ፍጥነት አውራና ሁለተኛው ግማሽ ላይ አውቀ ከመጀመሪያው ግማሽ አቀዝቅዘው። ለምሳሌ ታሪክ በጣም እወዳለሁ፣ ስለዚህ ብዙ ዶክመንተሪ ያለው ከማለት ይልቅ ታሪክ በጣም እወዳለሁ፣ ስለዚህ ብዙ ዶክመንተሪ ያለው ማለት ነው ያለባችሁ። ድምጻችሁ ኮንፊደንት ለመምሰል በጣም አስፈላጊ ከሆነ አይ ኮንታክታችሁ ወይም የአይን ግንኙነታችሁ ደግሞ በጣም ወሳኝነት አለው። እናም ብዙ ሰዎች እዚህ ጋር ነው የሚያጨማልቁት። ቀድመ ወይም በጣም በጊዜ አይ ኮንታክት ከሰበርክ የታዳኝ ድባብ ነው የምትሰጣት። ይህ ደግሞ በእሷ አይን በጣም የማይስብ ነው። አይ ኮንታክት አልሰብርም ብለክ በጣም ካያህት ደግሞ አይምሮ በሽተኛ ነው የሚያስመስልክ። ታዲያ ምንድን ነው ማድረግ ያለብህ? የአዘር አይ ቴክኒክ ተጠቀም። ባጭሩ ሁለት አይኖቿን በአንዴ ከማየት ይልቅ አንዱን ከዛም ቀጥለክ ሌላኛውን ማየት ነው። ይህንን ቴክኒክ ሮማንቲክ በሆኑ አጋጣሚዎች ቀኝ አይኗን ከዛም ግራኟን በመቀጠል ከንፈሯን በማየት ማሻሻል ትችላለክ። እነዚህ ነገሮች በመጠቀም ምንም ያህል በእሱ አካባቢ ስትሆን በውስጥ ብትፈራም ኮንፊደንት እንደሆንክ ማስመሰል ትችላለክ። አየህ፣ እነዚህ ነገሮች ተጠቅመህ በራስ እንደምትተማመን ስታስመስል በውስጥ ያለውን የኮርቲዞል መጠን ትቀንሷለህ። ይህ ደግሞ የእውነት በራስ እንድትተማመን ያደርግሃል። ግን የሆነ ነገር ልጠይቅህ፣ አንተ ሴት ብትሆን ኖሮ የትኛውን ነው የምትመርጠው? ኮንፊደንት የሆነና
ስለ ራስህ ጥሩ እንዲሰማ የሚያደርግህን ወንድ ወይስ ኮንፊደንት የሆነ ወንድ ጥሩ እንዲሰማ የሚያደርግህና በተጨማሪም ደስ የሚያሰኝህን? ሁለተኛውን እንደምትመርጠው ጥርጥር የለውም። መሰናክል ቁጥር 3 ደስ የማልል ሰው ብሆንስ? እንግዲያውስ የቻርም ሪፍሬም ቴክኒክን ተጠቀም። በቀላሉ ሳስረዳክ ህይወት ውስጥ ያለውን ኖርማል ነገር እንደገና አስተካክለክ የሚመስጥ ማድረግ ነው። ይህንን በየትኛውም የህይወትክ መስክ መጠቀም ትችላለህ። ክብደቴን መቀነስና ትክክለኛው ሼፕ ውስጥ መግባት እፈልጋለሁ ከማለት ይልቅ ጤነኛና የተስተካከለ ህይወት መኖር እፈልጋለሁ በማለት የሚስብ ማድረግ ትችላለህ። እኛ ግን ይህን ብቻ አይደለም የምንፈልገው፣ እንደተደበቀ የከበረ ድንጋይ እንድታየም እንጂ። እሱን ለማድረግ ደግሞ ሌላ ዘፋንተም ሺፍት የተባለ ስልት መጠቀም አለብህ። ይህም ግርማ ሞገስ ያላቸው ሰዎች በእኩል ሰዓት ጥሩና መጥፎ ባህሪዎችን ማሳየት እንደሚችሉ አሳይቷል። አንድ ሰዓት ላይ ተንከባካቢ የሆኑና በቀጣዩ ራስ ወዳድ መሆን ይችላሉ። ታዲያ ይህ እንዴት ነው ማራኪ የሚያደርግህ? አየህ፣ አሁን ባለንበት ጊዜ ሁሉም ሰው ጥሩ ሆኖ ለመታየት ነው የሚሞክረው። እናም ሌሎች ሰዎች ይህንን ሲያደርጉ እኛም የእነሱን ከኛ የሚጠብቁትን ግምት ለማሟላት ባህሪያችንን እንቀይራለን። ነገር ግን የሆነ ሰው መጥፎ ባህሪን በግልጽ ሲያሳየን ከዛ ሰው ጋር ራሳችንን እንድንሆንና ዘና እንድንል ለራሳችን እንፈቅድለታለን። ምክንያቱም ያ ሰው ምንም ሳያፍርና ከሰው ምንም ሳይጠብቅ የውስጡን አውጥቶ ስላሳየን አስመንሳይ እንዳልሆነና ትልቅ ኮንፊደንስ እንዳለው ይሰማናል። በዚህም እንሳባለን። ግን ይህንን ሁሉ አድርገህ ደስ የሚል ሰው አድርጋ ባታገኘስ? እንደዛ ከሆነ በእርግጠኝነት ደስ የሚል ሰው አድርጋ እንድታይ የሚያደርግ ሶስተኛ ትሪክ አለኝ። አየህ፣ ጥናቶች እንደሚያሳዩት ከሆነ ሰዎችን ስትሰማቸውና ባወሩት ነገር አስተያየት ስትሰጥ የበለጠ ይወደዋል። ይህ ክስተት በሳይኮሎጂው ኢኮምራዥ ይባላል። አዎ፣ እሷ ለምትልህ ሁሉም ነገር ልትስማማ አትችልም፣ ምክንያቱም ያ ማሽቃበጥ ነው። ምንም ያህል ሳቢ ብትሆን በቀኑ መጨረሻ የምታሽቃብጥና ለሴት የምታሸረግድ ከሆነ በዴቲንጉ ዓለም ቦታ የለህም። ሀሳብህን በግልጽ የምትናገርበት አጋጣሚ ሊኖር ይገባል፣ ኢቨን ያልተለመዱትን ጭምር። ይህም ወደ መሰናክል ቁጥር 4 ይመራናል። አውኳርድ ብሆንስ? የሚለው ቃል ካልገባችሁ በቀጥታ ወደ አማርኛ ሲተረጎም የሚገልጸው ቃል ስላጣው ነው። ወደ ቪዲዮ ስመለስ አውኳርድ ከሆናችሁ መቀየር አትችሉም፣ ነገር ግን ወደ ጥንካሬ ልትለውጡት ትችላላችሁ። እንዴት? ዘ ኢምፐርፌክሽን ፓራዶክስ። ማራኪ የሆኑ ሰዎችን የበለጠ ማራኪ የሚያደርጋቸው እነዛ አንዳንድ የሚያደርጓቸው የማይስቡ ነገሮች እንደሆኑ ይናገራል። ለዚህ ደግሞ የአሜሪካው ፕሬዝዳንት የነበረውን አብርሃም ሊንከን የሚያደርገውን እንደ ምሳሌ እንውሰድ። አየህ፣ አብርሃም ሊንከን የሚታወቅበት አንድ ነገር ነበር፣ ራሱን የሚያስንቁ ቀልዶች። ከሚታወቅበት ቀልዶቹ አንዱ በዚህ ትልቅ ጆሮዬ መብረሪ አይገርምም እና የመሳሰሉት ናቸው። እዚህ አይነት ቀልድ በሚቀልድበት ጊዜ እሱም እንደ ሌሎች ሰዎች ድክመት እንደነበረው ያሳያቸዋል። ይህም በሰዎች ዘንድ በጣም ሳቢ ያደርገዋል። ነገር ግን ትልቁ ችግር ቀልድ በጣም ውስብስብና ሳቢ የመሆን አንዱ ዋና ክፍል ነው። ጥቂት ሰዎችን ብቻ ናቸው የሚለምዱት። አሪፍ ቀልደኛ እንዴት እንደምትሆኑና በተናገራችሁ ቁጥር ሰዎች ዝም ብለው እንዲስቁላችሁ እንዴት እንደምታደርጉ የሚያስረዳ ቪዲዮ እንድሰራላችሁ ከፈለጋችሁ በኮሜንት ቀልድ ብላችሁ አስቀምጡ። መልካም ጊዜ።